ሶሻል ሚዲያዎች ላይ እነዚህን ኮንተንቶች ሲሰራ ስፔሻሊ የኤክስፖርት ቢዝነስ ላይ ብዙ አዌርነሶችን ክሬት ሳደርግ አብዛኛው ሰው የሚጠይቀኝ በኢንቦክስም በኮሜንቶችም የውጭ ገበያ እንዴት ማግኘት እንችላለን? የኤክስፖርት ቢዝነስ መግባት እንፈልጋለን፣ ነገር ግን አብዛኛው ኤክስፖርተር ሀስል የሚያደርግበት ይህንን የውጭ ገበያ ለማግኘት ምን አይነት ሜቶዶች አሉ? በተለይ ኤግዚቢሽኖች ሲዘጋጁ በውጭ ሀገር አካባቢዎች ላይ እንደዚህ በአካል መገኘት ሳንችል ነገር ግን ባለንበት ቦታ ሆነን የቡና ገዢዎች እንዴት ማግኘት እንችላለን? ጥራጥሬ ላይ ያለን ጥራጥሬ ገዢዎችን እንዴት ማግኘት እንችላለን? የዓለም አቀፍ የውጭ ገበያ ማግኛ መንገዶች ምንድናቸው? የሚሉ ጥያቄዎችን በስፋት ስንጠየቅ ነበረ። አክቹሊ ይህንን ሐሳብ በፍራሊንክ ኤክስፖርት ክላሳችን ላይ በስፋት ቃኝተነው ነበር፣ ግን የተወሰነ ሂንት ልስጣችሁ። እንግዲህ ኤክስፖርት ቢዝነስ ላይ ትልቁ ሀስል የሚያስደርገው የውጭ ገበያ ማግኘት ነው። የውጭ ገበያ ብቻ ሳይሆን ሪያለብል የሆነ የውጭ ገበያን ማግኘት ነው። እንግዲህ በእኛ ኤክስፒሪያንስ መሰረት እንደ ዓለም አቀፉም ተሞክሮ መሰረት የውጭ ገበያ በሁለት አይነት መንገድ ይገኛል። የመጀመሪያው ዳይሬክት አፕሮች አድርጋችሁ ፊዚካል ኢንቲሜት ሆናችሁ ቦታው ላይ ተገኝታችሁ የውጭ ገበያ የምታገኙበት መንገድ አለ። ሁለተኛው ደግሞ ኢንዳይሬክት በሆነ ወይንም ኢንቪዚብል በሆነ በሶሻል ሚዲያ፣ በዲጂታል፣ በተለያዩ ኤሌክትሮኒክስ ሜቶዶች የምታገኟቸው የውጭ ገበያ አይነት መንገዶች አሉ። ለምሳሌ ዳይሬክት ብለን የጠራ ነው የተለያዩ ዓለማት ላይ የሚዘጋጁ ቡናና ቡና ነክ የሆኑ ቶታሊ ምግብና ምግብ ነክ የሆኑ ኤግዚቢሽኖች ይዘጋጃሉ። እዛ ላይ የመሄድና እዛ አፕሮች የማድረግ አክሰሱን ካገኛችሁ ወይንም ደግሞ አቅሙ ካላችሁ እዛው ቦታው ድረስ በመሄድ ሳምፕሎቻችሁን በማሳየት የእናንተን የድርጅታችሁን ካምፓኒ ፕሮፋይሎችን በማሳየት እነሱን አፕሮች አድርጋችሁ የእናንተ ቀጥተኛ ገዢ እንዲሆኑ የምታደርጉበት መንገድ ነው። ሁለተኛው መንገድ ደግሞ ካላችሁበት ቦታ ሆናችሁ የውጭ ገበያን አክሰስ የምታደርጉበት መንገድ ነው። እነዚህን በሁለት አይነት ካታጎሪ ከፍለን ማየት እንችላለን። የመጀመሪያው ሶሻል ሚዲያ ነው። ሌላኛው ደግሞ ዲጂታል ማርኬቲንግ ነው። ከነዛ መካከል ለምሳሌ ቢቱቢ ፕላትፎርሞች አሉ፣ ዌብሳይቶች አሉ። ቀጥታ የውጭ ገበያ ገዢና ሻጭን የሚያገናኙ ፕላትፎርሞች አሉ። የእናንተን ካምፓኒ ፕሮፋይል እዛ ጋር ፖስት በማድረግ አፕሮች በማድረግ ያላችሁን የፕሮዳክት አይነት መንገድ በማሳየት ቀጥታ ዋትስአፕ ላይ እናንተን ኮንታክት እንዲያደርጉ የምታደርጉበት መንገድ አለ። ይሄ ቢቱቢ ፕላትፎርም የምንለው የሚከፈልበትም የማይከፈልበትም የዌብሳይት መንገዶች አሉ። ወይንም በገንዘብ ሰብስክራይብ አርጋችሁ አኑዋሊም ሊሆን ይችላል መንዝሊም ሊሆን ይችላል አርጋችሁ ገብታችሁ አግኝታችሁ የምትወጡበት አይነት መንገድ አለ። ሌላኛው ደግሞ ፍሪ የሆኑ ዌብሳይቶች አሉ። ቀጥታ ገብታችሁ ራሳችሁን አፕሮች አድርጋችሁ ከስተመር ይዛችሁ የምትወጡበት። ሌላኛው ሶሻል ሚዲያ ላይ ቡስት የምታደርጉበት፣ አድስ የምትለቁበት፣ ፖስት የምታደርጉበት፣ ሶሻል ሚዲያ የተለያዩ ማህበራዊ ትስስር ላይ ኢንጌጅመንት የምታገኙበት፣ የውጭ ገበያ የምታገኙበት መንገድ አለ። ለሱ ደግሞ አጠር ያሉ ቪዲዮዎችን በመስራት የሶሻል ሚዲያ ቢልቦርዶችን በማዘጋጀት በግራፊክስ ዲዛይን አፕሮች በማድረግ እርሻዎቻችሁን በማሳየት ያላችሁን ፕሮዳክት በማሳየት በአይፒ አድሬስ እነሱ ባሉበት አካባቢ ላይ ቡስት እንዲሆን የሚደረግበት አይነት መንገድ አለ። ሌላኛው ደግሞ ኢሜል ማርኬቲንግ የምንላቸው መንገዶችም አሉ። የተለያዩ ዌብሳይቶች ላይ ቡና ገዢዎች ተብለው የሚጠሩ ትላልቅ ግዙፍ የዓለማችን ቡና ገዢዎች ኢሜሎች አሏቸው። የነዛ ኢሜል አድሬሶቻቸውን በማንሳት አግሬሲቭ የሆነ ኢሜል ማርኬቲንግ መጠቀም ትልቁ የውጭ ገበያ የምናገኝበት ነው። በጣም ሌሎችም ሀሳቦች አሉ። ሶሻል ሚዲያ ኮሚኒቲዎች አሉ፣ ግሩፖች አሉ። እዛ ላይ እንዴት ራሳችሁን አፕሮች የምታደርጉበት ብዙ መንገዶች አሉ። ለነዚህ እንግዲህ ሰፊ ሀሳቡን ደግሞ የፍራሊንክ ኤክስፖርት ቢዝነስ ክላስ ላይ ኮርሱን አዘጋጅተን በፒዲኤፍም ላይቭ ቀጥታ ስርጭትም የምንሰጥበት አይነት መንገድ ስላለ ክላሱን ብትወስዱ ደግሞ ሞር ብዙ ሀሳቦችን ከዚህ ትማሩበታላችሁ። የውጭ ገበያ ብቻ አይደለም፣ የዶክመንቴሽን ሎጂስቲክ፣ ጠቅላላ ከኤክስፖርት ቢዝነስ ጀርባ ያሉትን ሙሉ ስትራክቸሩን እዛ ክላስ ላይ እንቃኛለን። ለመመዝገብ ባዮ ላይ ስልክ ቁጥር አለ። እሱን ቴሌግራም ላይ ሬጂስትሬሽን ብቻ ብላችሁ ላኩልን። ፌብሩዋሪ 23 የሚጀምረው ክላስ ሳይሞላባችሁ ራሳችሁን አፕሮች ማድረግ ትችላላችሁ። ሌላኛው ደግሞ ስልክ ቁጥሩ አልሰራ ካላችሁ እዚህ ጋር የማሳያችሁ ዩዘር ኔም ቴሌግራም ላይ ሰርች አድርጋችሁ ቬሪፋይድ የሆነ የኔ ፕሮፋይል ፒክቸር ያለበት እዛ ላይ እኛን አፕሮች ማድረግ ትችላላችሁ። ፍራሊንክ ቢዝነስ ሶሉሽን ይህን ኮሚኒቲ ጆይን ማድረጋችሁን አይርሱ። የፕላስ ምልክቷ ኮሜንት፣ ሪፖስት፣ ሼር ማድረጋችሁን አይርሱ። ቴንክ ዩ ሶ ማች።